አልሰለምሽ እዚህ ቤት አትቀመጪም ገልሻለሁ አለችኝ። ተያይዘው የስላሴ ስዕል አልያዝላታል። መጀመሪያ የስላሴ ስዕል እንደዚህ ተጠይፋ በሶፍት ነው ያዘችው። ታቃጥያለሽ ወይ አታቃጥዩም ያለችኝ። ከዛ እኔ አላቃጥልም አልኳት። አቃጥሉ አላቃጥልም ለካ አንቺ ሙጅሪም ነሽ አሁንም ለካ ሙስሊም ነኝ የምትይው ውሸትሽን ነው ብላ ከዛ ቢላ መጣች። ግደይኝ አልኳት። ችግር የለውም ግደይኝ። ስራኒኩ ልክ በመስቀል እያተከፈለ የእናታችን የቅድስት ድንግል ማርያም ስዕል ወደ ውስጥ ገባ። ፖሊስ አመጣለሁ አለች። ልጁን አንጠልጥላ ይዛ ሄደች። እኔን እጅና እግሬን አስረው አስቀመጡኝ። ቤቱን በቃ በብርሃን ተሞላ። እኔ ከኋላ እሷ ከፊት ነች። በቃ በብርሃን ቤቱ ሞላ። በሳውዲ አረቢያ ሊሆንና ሊደረግ የማይቻል እንኳን ማድረግ ቀርቶ የማይታሰብ ክስተት በእምነቷ ጽናትና በታማኝነቷ እመቤታችን ቅድስት ድንግል ማርያም ተገልጣ በዚያ ክርስቶስ በማይታወቅበት ኢየሱስ በማይመለክበት በሀገረ ሳውዲ አረቢያ የነበራትን እምነትና ያደረገችውን ተጋድሎን በሚመለከት ካሰሪዋ ይደርስባት የነበረውን ጫና ከሶላት መስገድ እስከ መካ ሐጅ ድረስ አድርጋ በመጨረሻም በድንግል ማርያም መገለጥ ወደ ልቧና ወደ እምነቷ ተመልሳ አስደናቂ ተጋድሎ እየፈጸመችው ይህች ኢትዮጵያዊት ኦርቶዶክሳዊት ክርስቲያን የነበራትን ክስተት በተመለከተ እንዲህ በሚገርም ሁኔታ ምስክርነቷን ሰጥታለች። ይህን እንድትመለከቱ ስጋብዛችሁ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁ ደግሞ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ይህ ምስክርነት ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ እንድትከታተሉት የምጋብዛችሁ ሙልጌታ ስዩም ነኝ። እሺ ወንድማችን ይሄንን እድል ስለሰጠኝ በጣም ነው ማመሰግነው እና እግዚአብሔር ስሙ የተመሰገነ ይሁን። እኔ ያው ወደ ህይወቴ ስመጣ እንደሚታወቀው ከደሃ ቤተሰብ ነው የተወለድኩት እና ያደግኩትም በሰው ቤት ነው ያደግኩት። ከቤተሰቦቼ የተለየዋቸው የ6 ዓመት ህፃን ልጅ ሆኜ ነው። ያው በችግር የተነሳ ነው ቤተሰብ ለሰው የሰጠኝ እና ያው እዛው ነው ያደግኩት። እንደገና ደግሞ ያው ቤተሰቦቼን በአመት አንዴ ወይ ለእንቁጣጣሽ ወይ ለፋሲካ ለጠይቃቸው ስመጣ ያው ቤተሰቦች ክርስቲያን ናቸው፣ በእስመ ክርስቲያን ናቸው፣ ግን በአዳም ልኮ ይከተላሉ። በአባቴም በኩል በእናቴም በኩል በአዳም ልኮ ነው የሚያመልኩት። ጨሌ ያለ እንደገና ዛፍ ስር በ6 ጦት ጀበና ቡና ማፍላት አለ። እንደውም እዛ ስር ቡና ማፍላት እኔ እንደ ጽድቅ ነበረ የምቆጥረው። በጣም በቃ እኔ ነኝ የማፈላው ምናምንልና አፈላለው ማለት ነው። እና በዚህ አይነት ሁኔታ ነው ያደግነው ማለት ነው ያደግኩት። እና እህቶቼም አሉ እነሱም እንደዛ ነው ያደጉት ማለት ነው። ህዳር 31 ብዬ ስደትን ጀመርኩ ማለት ነው። ሳውዲ ስደት ጀመርኩኝ። ከዛ በቃ እንደሄድኩኝ የስደት ህይወት ብዬ ጀመርኩኝ። ያኔ ኦሬዲ በቃ 14 አመት ላይ ነኝ እና በቃ ስገባ ሴትዮዬ በጣም የምታስፈራ ነበረች። እንደገና 2 ልጆች አላት። እንደገና ባልየው ፖሊስ ነው። በጣም ያስፈሩ ነበረ። በቃ ይከብዱ ነበረ እና ያው ቋንቋም ሳታውቁ ስትቀሩ በጣም ከባድ ነበረ። እየሰራው ያለሁኝ መስቀል አንገቴ ላይ ያየች። ከዛ አንቺ ክርስቲያን ነሽ አለችኝ። አዎን አልኳት። እኔ ክርስቲያን አልወድም አለችኝ። ባሏ በጣም ጥሩ ሰው ነው በጣም ማለት ነውና እሷ ስትመታኝ ይቆጣታል። ከዛ አንተ አፍቅረሃት ነው ምናምን ትለዋለች ለባባ ማለት ነውና የነሱን ቅናት ታውቃላችሁ። ከዛ በቃ እቺ ልጅ እኮ ገና ልጅ ናት፣ በዛ ላይ ቋንቋውን አታውቅም፣ ቀስ ብለሻ ስለሚጃት ምናምን ይልና እሱ ያው ከደግነቱ የተነሳ ጎግል ላይ ስልክ ላይ ጽፍና የሆነ ነገር ሊጠይቀኝ ከፈለገ ስልክ ላይ ጽፎ ነው የሚያሳየኝ። ለምን በአይን ስለማ ከዛ ኦኬ ብዬ ያንን ነገር ሄጄ አመጣለታለሁ ማለት ነው። እና እሷ ግን በጥፊ ነበር የምትመታኝ እና በቃ እንደዛ እያልኩኝ ክርስትና መሆኔንም እንግዲህ አውቃለች እና እንደዛ እያልኩኝ 1-4 ወር ተቀመጥኩኝ። ከዛ አንድ ቀን በቃ ጸሎት እያደረኩ እያለሁ መጣች። ግን ጸሎት ማረገው በዛን ሰዓት በቃ ከፍቶኝ ነው፣ በጣም ከፍቶኝ ጸሎት አደረኩኝ። ብቻ አላቅም እንዴት እንደሆነ አላቅም። ጸሎት ሳደርግ መጣች። ግን ጸሎቱንም አውቄያን ነበር ማረገው
በቃ እግዚአብሔር እሷን ያዝልኝ ከሌላ አራራልኝ እቺን ብቻ ነው የምለው። አባታችንን ወይ አላቅም እና ጸሎት ሳደርግ መጣች። ስትመጣ ምን አባሽ እያደረግሽ ነው ምናምን አለችኝ። ከዛ ምንም በቃ ተንቀጠቀጠ፣ ሰውነቴ በሙሉ ተንቀጠቀጠ። ከዛም በኋላ በቃ ፍርሃት የሚባል ነገር ከገደለችኝ ትግደለኝ፣ ያው እነሱ መግደል ደንባቸው ነው ብዬ በቃ ማለት ስለምሰማ ይገላሉ፣ ዘይት ያፈሳሉ ምናምን ስለሚሉ የፈላ ዘይት ላችሁ ላይ ይደፋሉ ምናምን ስለሚሉ እንደዛ እንትን አልኩኝ። አላሜ በውስጤ እግዚአብሔር ወይ እኔን ጥሩ ቦታ ካደረስከኝ ለቤተሰቦቼ እህቶቼን ሰብስቤ አስተምሬ እንደገና ደግሞ ለቤተሰቦቼ በጣም በቃ ቤተሰቦቼ ዝቅተኛ ህይወት ላይ ስለሆነ ዝናብ ሲዘንብብን እውነቴን ነው የምለው ዝናብ ሲዘንብ ማለት ነው በጣም በቃ ጎርፉ ስራችን ይገባ ነበረ። እንደገና ጅብ ሲሄድ በጎዳና ላይ እናያለን። ቤታችን በጣም ፍርስርስ ያለች ናትና በህይወቴ በቃ ለቤተሰቦቼ ሰርቼ ቤተሰቦቼን እለውጣለሁ፣ እነሱን ከእንደዚህ ህይወት አወጣለሁ። እንደገና ደግሞ ወንድሞቼን እህቶቼን ከሰው ቤት አውጥቼ አስተምራለሁ ብዬ ነው ሄድኩት። እንደ ሄድኩ የ3 ወር የ4 ወር እያደረኩ ለቤተሰብ ነበር የምልከው። እንግዲህ ነግሬያቸዋለሁኝ። ስልክም ተቀብያለሁኝ። ስልክም ያው ተቀብያቸዋለሁኝ ከሰው ላይ የሆነች በአጋጣሚ ሆነ ያክስቴ ልጅ እዛ ሳውዲ ነው የምትሰራው። የሷን ቁጥር ይዤ ነበረ። ከሷ ላይ ነው ስልኩን የተቀበልኩት ማለት ነው። የአባቴ ስልክ ተቀበልኩኝ የሷን ቁጥር ስለማቀው። ከዛ በቃ አባቴ አካውንት ከፈተ። በዛ በአካውንቱ ላይ ሴፍ አረግለት ነበረ። እልክላቸዋለሁኝ። እየተሻሻሉ መጡ እነሱም። እኔም 5 ወር ሆነኝ እና ያኔ ያው 300 አይደለም 700 ሪያል ነው የሚከፈለኝ። ግን በዛ ውስጥ ሁሉ ተመችቶኝ አይደለም፣ ግን ብሩን ስለማገኝ በቃ ብሩ ጣፈጠኝ። በዛን ጊዜ በቃ ብር ነው እኔ እንጂ የራሴ ነገር ላይ ትኩረት አላደርግምና ስትመታኝ ራሱ እዛስ እንደዛ ደሜ ደማ ይለ እንደ ኢትዮጵያ ላይ በሰው ቤት ተቀጥሬ ምናምን ብዬ በቃ ችለዋለሁ ሁሉንም ነገር። በጣም ነው የምትመታኝ፣ በጥፊ ጮህ ስታረገኝ እውነቴን ነው ማለት በጣም ነው የሚያመኝ። ግን አለቅሳለሁ፣ ዝም እላለሁ። ወዴትም መሄጃ የለኝም፣ ከሰው ጋር አታገናኘኝም። እንደዛ በቃ 4 ወር ጨርሼ 5 ወር ገባሁ። ከ5 ወር ወደ 6 ወር ገባሁኝ። አሁን በደንብ ቋንቋ በቃ አወራለሁ። አረብኛም በደንብ ነው የማወራው። አንድ ቀን እንዲሁ ቁጭ ብዬ ከልጆቹ ጋር እየተጫወትኩኝ ልጆቹ በጣም ይወዱኛል። በጣም የሷ ልጆቹ 2 ናቸው። በጣም ይወዱኛል ማለት ነውና ልጆቹንም ደግሞ አንዳንድ ቀን እቺ ሙጅሪም ሲሄር አድርጋባችሁ ነው። ሲሄር ማለት እንግዲህ መተት ነውና መስተፋቅር አድርጋ መታ ነው እቺ ሙጅሪም ብላ ልጆቹን ከኔ ጠገብ እየደበደበች ነበር የምትወስደው ማለት ነውና ልጆቹ ደግሞ ሮጠው እኔ ጋ ነው። እኔም በጣም ወዳቸዋለሁ። እንደዛ እያልኩ በቃ ቋንቋኑም ተለማመርኩት፣ እያወራው መጣው። ከዛ በቃ ብሶቴንም ሁሉንም ነገር ዝም ብዬ ቻላ አድርጌ መቀመጥ ጀመርኩኝ። አንድ ብላ በቃ 7ኛ ወር ላይ ጀመረች ፈተናው ማለት ነው። ካልሰለምሽ እዚህ ቤት አትቀመጭም ገልሻለሁ አለችኝ። ከዛ